አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ የዩቱብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ሰላም ነኝ። ኢንሻአላህ ዛሬ ኡስማን ቢን አፍዋን የሚለውን ክፍል አንድ እናነባለን ማለት ነው። ኡስማን ቢን አፍዋን በመጀመሪያ ግን ላይክ እና ሰብስክራይብ እያደረጋችሁ ላይክ ስትጀምሩ ላይክ ቢያንስ ትንሽ ለማዳመጥ ሞክሩ ማለት ነው። ቪዲዮውን ግብት ውጥት የምትሉ ከሆነ ሰብስክራይብ ብታደርጉት ያኔ ለኔ ምንም ጥቅም የለውም ማለት ነው። ያውም የበለጠ የኔን ነው እያነሳብኝ የሚሄደው። ከቻላችሁ 5 ደቂቃ 6 ደቂቃ ብታውልኝ አሪፍ ነው ማለት ነው። ኢንሻአላህ ኡስማን ቢን አፍዋን ረዲየላሁ ዐንሁ ክፍል 1 ይላል። የሁለት ብርሃን ባለቤቶች ስማቸውና የዘር ሐረጋቸው ሙሉ ስማቸው ኡስማን ቢን አፍዋን ቢን አቢ አልአስ ቢን ኡመያ ቢን አብዱ ሸምስ ቢን አብዱ መናፍ ቢን ቁሰይ ይባላል። በስድስተኛው አያታቸው በኩል ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ይዛመዳሉ። ወላጅ አባታቸው አፍዋን ቢን አቢ አልአስ የሞቱት ነቢዩ ሰለላሁ ዐለይሂ ወሰለም ለነቢይነት ከመላካቸው በፊት ነበረ። ወላጅ እናታቸው ረዋ ቢንት ቁረይብ ቢን ረቢአ ይባላሉ። ሰልመው በመዲና ከተማ ኑረው ለረሱል ሰለላሁ ዐለይሂ ወሰለም ቃል ኪዳን ገብተው የኖሩ እመቤት ናቸው። ከዚህ ዓለም በሞት የተለዩት በወላጃቸው በኡስማን ዘመን ኸሊፋነት ጊዜ ነበረ። ሴት አያታቸው ኡሙ ሐኪም ቢን አብዱል ሙጠሊብ ሲሆን የነቢዩ ሰለላሁ ዐለይሂ ወሰለም አክስት ናቸው። ተክለ ሰውነቱ ሰይድ ኡስማን ቢን አፍዋን ረዥም አጭርም ሳይሆኑ መካከለኛ ቁመት የነበራቸው ሰው ናቸው። ፀጉራቸው ጥቅጥቅ ያለ ነበረ። ጺማቸውም የተንዠረገገ ነው። አፋቸውም በጣም ያምራል። ፊታቸውም ውብ ነው። ቆዳቸውም ቀላ ያለ ሆኖ ለስላሳ ነው። ባታቸውም ሞላ ያለ፣ ክንዳቸውም ረዥም፣ ሰውነታቸው በፀጉር የተሸፈነ ነበረ። ስነ ምግባራቸው ሰይድ ኡስማን ከቁረይሽ ታላላቅ ባለጸጋዎች ተርታ ባይመደብም በጣም ሀብታም ነበሩ። እንዲያውም ሆኖ ግን ትሁት፣ በሁሉም ዘንድ ተወዳጅ ነበሩ። የአካባቢ እናቶች ልጆቻቸውን ሲያሞግሱ ቁረይሽ ኡስማንን እንደምትወደው አንተንም እወድሃለሁ እስከ ማለት ደርሰው ነበረ። ኡስማን ስነ ምግባራቸው በጣም ምርጥ ስለነበረ በቁረይሽ ዘንድ በጣም ተወዳጅ ነበሩ። ባለ 2 ብርሃን ይላል። የሰይድ ኡስማን የመጀመሪያው ሚስት የነቢዩ ሰለላሁ ዐለይሂ ወሰለም ልዩ የሆነችው ሩቅያ ናት። እርሷ በጣም ስትለያቸው እህቷን ኡሙ ኩልሱምን አግብተዋል። በእርግጥ እነዚህን ሁለት የነቢዩ ሰለላሁ ዐለይሂ ወሰለም ሴት ልጅ ቀደም ሲል ለአቡ ለሀብ ልጆች ታጭተው ነበረ። ከነቢዩ ሰለላሁ ዐለይሂ ወሰለም ለነቢይነት ማዕረግ ከበቁ በኋላ ግን አቡ ለሀብ በዲአዋ በተቃራኒ በመሰለፍ ልጆች እነዚህን ሁለት ሴቶች የማግባት ሀሳብን እንዲሰርዙ አዟል። ኡስማን ሩቅያን ያገቡት ወደ መዲና ስደት ከመደረጉ 2 ዓመት ቀደም ብሎ ነው። አብደላህ የሚል ልጅን ወልዳላቸዋለች። ሩቅያ ከዚህ ዓለም በሞት የተለየችው ሙስሊሞች በበድር ጦርነት ድል ባደረጉ ዕለት ነበረ። ከዚህ በኋላም እህቷን ኡሙ ኩልሱምን አግብተዋል። እርሷም እንደዚሁ በ9ኛው ዓመተ ሂጅራ በሞት ተለይታቸዋለች። ኡስማን ቢን አፍዋን የሁለት ብርሃን ባለቤት የተጠሩት ሁለት ብርሃኖችን በተራ በማግባታቸው ነበረ። በአረበኛው ኑረይን ይባላሉ። በእርግጥም ሁለቱ የነቢዩ ሰለላሁ ዐለይሂ ወሰለም ሴት ልጆች ብርሃን ነበሩ። አረቦች እንደ ኡስማን ሩቅያ የሚዋደዱ ባልና ሚስት አይተው አያውቁም ተብሎ ይነገራል። ኡሙ ኩልሱም በሞት ከተለየቻቸው በኋላ በሳሐት
ቢንት ገዝዋን፣ ፋጡማ ቢን አልወሊድ እንዲሁም ኡሙል በኒን ቢን ኡወይን ቢን ሐሰን የተባሉ ሴቶችን አግብተዋል። ሌላ ሚስታቸው ደግሞ ለኢላ ቢንት ረቂስ ትባላለች። ክርስቲያን ነበረች። ከዑስማን ጋር ከመጋባቷ በፊት ግን ሰልማለች። ልጃቸው የሚከተሉት ናቸው። የአብደላህ ትልቁ አብደላህ፣ ትንሹ ዑመር፣ ኻሊድ፣ አልወሊድ፣ ሰኢድና አብዱል መሊክ ወንድ ልጆቻቸው ሲሆኑ ሴቶቹ ደግሞ መርየም፣ ኡሙ ሰኢድ፣ አይሻ፣ ኡሙ ዐመር፣ ኡሙ አልበኒን ናቸው። የዑስማን ቢን አፍዋን ዋና ዋና የህይወት ክስተት ብላል። ሰኢድ ዑስማን የተወለዱት ከአመል ፊል 6 ዓመት በኋላ ነው። ወደ መዲና ሲሰደዱ እድሜያቸው 47 ነበረ። በኻሊፋነት ዘመን ላይ ሲቀመጡ ደግሞ የ70 ዓመት አዛውንት ነበሩ። 12 ዓመት ኸሊፋ ሆነው አገልግለው ይህንን ዓለም ሲሰናበቱ የ82 ዓመት የዕድሜ ባለጸጋ ነበሩ። ሰማዕት ሆነው ነው የሞቱት። የተሰዉትም በወርሃ ዙልሂጃ 18 በ35ኛ ዓመተ ሂጅራ ነው። የዑስማን መስለም። ሰኢድ ዑስማን በስራ የተወጠሩ ነጋዴ ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም በነብይነት ማዕረግ እንደበቁ ዑስማን ህልም ያያሉ። አንድ ከሩቅ የሆነ የሚጠራ ድምፅ፣ እናንተ እንቅልፋሞች ነቃ በሉ፣ ይህ ሙሐመድ ከመካ ወጥቷል እያለ ይጣራል። ዑስማን የህልሙ ፍች ስላልገባቸው ህልማቸውን ይፈቱላቸው ዘንድ ወደ አክስታቸው ይሄዳሉ። በወቅቱ አክስታቸው የሰለመች ቢሆንም እስልምናዋን ግን ደብቃ ነበረ። ያዩትን ህልም ነገሯት። ሙሐመድ ቢን አብዱላህ ከአላህ ዘንድ መልእክተኛ ሆነው ተልከዋል። ከአላህ በወረደላቸው ራእይ ወደ አላህ ይመሩሃል ስትል ፈታችላቸው። የአክስታቸውን ንግግር እንደሰሙ ጊዜ አልጠፋም ወደ አቡበክር ሰዲቅ ቤት ገሰገሱ። የጉዳዩን ዝርዝር ለአቡበክር ሲነግሯቸው አክስትህ እውነቱን ተናግራለች አሏቸው። አሰዲቅ ቀጠሉና እንዲህ አሉ፣ ዑስማን ንቁ እና አዋቂ እንደሆንክ አውቃለሁኝ። ይህ ማንነትህ ደግሞ ወደ እስላም እንደሚመራህ ጥርጥር የለኝም አሉ። ጥርጥር የለውም። ሁለቱም እንቁዎች ወደ ነብዩ ሰለላሁ ዐለይሂ ወሰለም ተያይዘው ሄዱ። እንደደረሱ ነብዩ ሰለላሁ ዐለይሂ ወሰለም ዑስማንን ወደ እስልምና ጋበዟቸው። ዑስማንን ምንም ሳይወላወል ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን፣ አጋሪ የሌለውና አንድ መሆኑን፣ ሙሐመድም የእርሱ ባሪያና መልእክተኛ መሆናቸውን እመሰክራለሁ አሉ። በወቅቱ ወደ እስልምና የገቡ 8ኛው ሰው እሳቸው ሆኑ። ዑስማን ኢብን አፍዋን የተወሱባቸው ሐዲሶች በጀነት በመበሰር ይላል። አንድ ጊዜ አቡ ሙሳ አልአሽዓሪ ነብዩ ሰለላሁ ዐለይሂ ወሰለም ፈለጋቸውን ወደ መስጂድ ሲሄዱ አጧቸው። ወደ ሚስታቸው ቤት ሲሄዱ አላገኟቸውም። ወደ የት እንደሄዱ ሲጠይቁ የሄዱበት አቅጣጫ ተነገራቸው። ወደ ነገረው አቅጣጫ ሲሄዱ ረሱል ሰለላሁ ዐለይሂ ወሰለም ውሃ ያለበት ጉድጓድ አጠገብ ሆነው ውዱእ ሲያደርጉ አዩአቸው። መግቢያው አጠገብ ሄዱ። በመቆም ማንም ወደ ውስጥ እንዳይገባ መጠበቅ ጀመሩ። ትንሽ ቆይቶ አቡበክር አሰዲቅ መጡና ወደ ውስጥ ለመግባት ረሱል ሰለላሁ ዐለይሂ ወሰለምን እንዲያስፈቅዱላቸው ጠየቁ። ሲያስፈቅዱላቸው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉት፣
እንዲገባ ፍቀድለት በጀነትን አበስረው። አቡበክር ወደ ውስጥ ገቡና ነብዩ ሰለላሁ ዐለይሂ ወሰለም አጠገብ ተቀመጠው እግራቸውን ጉድጓድ ውሃው አጠገብ አስጠጉ። ሰይድ ዑመርም መጡና ራሳቸውን እንደ አቡበክር ጠየቁ። ሲያስፈቅዱላቸው ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ እንዲገባ ፍቀድለት በጀነትም አበስረው። ከዚያ ዑስማንም መጡና እንዲህ አደረጉ። ነብዩ ሰለላሁ ዐለይሂ ወሰለም እንዲገባ ፈቀዱለት። በሚያገኘው ፈተና ሁሉ ጀነት አበስረው አሉት። አቡ ሙሳ መጥቶ ለዑስማን ነገራቸው። ዑስማንም አቡ ሙሳን ትንሽ አየት አደረጉትና ወደ ውስጥ ዘልቀው ሲገቡ የሚጠይቁት ቦታ አላገኙም። አቡበክር ሰዲቅ ዑመር ቢን አልኸጣብ የነብዩ ሰለላሁ ዐለይሂ ወሰለም ተቀምጠው አገኟቸው። ከፊት ለፊታቸው ሆነው ተቀመጡና እግራቸውን ጉድጓድ ውሃ አጠገብ አስጠጉ። አንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም መካነ መቃብር አጠገብ ቆመው እንዲህ አሉ፣ አቡበክር የጀነት ነው፣ ዑመር የጀነት ነው፣ ዑስማን የጀነት ነው አሉ። አንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም መካነ መቃብር አጠገብ ቆመው እንዲህ አሉ፣ አቡበክር የጀነት ነው፣ ዑመር የጀነት ነው፣ ዑስማን የጀነት ነው፣ አሊ የጀነት ነው፣ ጧሊህ ቢን አብደላህ የጀነት ነው፣ ዙበይር ቢን አዋም የጀነት ነው፣ አብዱራህማን ቢን አፍዋን የጀነት ነው፣ ሰዒድ ቢን አቢ ወቃስ የጀነት ነው፣ አብዱላህ ቢን አልጀራህ የጀነት ነው፣ ሰዒድ ቢን ዘይድ የጀነት ነው አሉ። አሚናት አይሻ እንዲህ ትላለች፣ ነብዩ ሰለላሁ ዐለይሂ ወሰለም እግራቸው በዑስማን እግር ላይ ደርበው ተቀምጠው ነበረ። ውሃ በረሱል ሰለላሁ ዐለይሂ ወሰለም ላይ መውረድ ጀመረ። ዑስማን የሚወደውን የቁርአን አያ ይጽፉ ነበረ እና አይሻ ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም ግንባር ላይ ላባቸውን እያደረቀሁ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ዑስማን ሆይ ጻፍ፣ ወላሂ አላህ አንድ ነው። እንዲህ ያለ ደረጃ የሚሰጠው ረሱል ዘንድ ወደ ሰው ስለሆነ ነው። እዚህ ጋር ገባኝ። ወላሂ አላህ አንድ ነው። አንድን ሰው እንዲህ ያለ ደረጃ የሚሰጠው በረሱል ዘንድ ውድ ሰው ስለሆነ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ውድ ስለሆነ ነው ማለት ነው። እስቲ ቆይ እንዳይበዛ ልየውና እቀጥላለሁ ማለት ነው። ግን በጣም ጊዜ ይመስለኛል። ደግሞ እንዲያተሰላችሁ 13 ደቂቃ ነው ድረስ ይበቃል ማለት ነው። ኢንሻአላህ የሁላችሁም ላይክ ሰብስክራይብ ያደረጋችሁ ቻናሉን አሳድጉት ማለት ነው። ቀጣውን ደግሞ በቀጣይ ደርስ ኢንሻአላህ